ምሳችሁንና ራታችሁን ይዛችሁ ኑ። ይህ የሚኬል አርቴታ ለደጋፊዎቹ ያስተላለፈው አስገራሚ ጥሪ ነው። የእንግሊዝ ፕሪሚየር ሊግ ከሁለት ሳምንታት እረፍት በኋላ ዛሬ ሲመለስ መሪው አርሰናል ቀን 8:30 ላይ ቦርንማውዝን በኤሚሬትስ ያስተናግዳል። አርሰናል በአሁኑ ሰዓት ማንቸስተር ሲቲን በ9 ነጥብ እየመራ ይገኛል። ዛሬ ካሸነፈ ግን ሲቲ ነገ ከቼልሲ ጋር ከመጫወቱ በፊት ልዩነቱ ወደ 12 ነጥብ ይረዝማል። አሰልጣኝ አርቴታ የዛሬውን ጨዋታ ክብደት ሲገልጽ እንዲህ ብሏል። በጠዋት ተነሱ፣ ቁርሳችሁን ቀድማችሁ ብሉ፣ ምሳችሁንና ራታችሁን ይዛችሁ ወደ ስታዲየም ኑ። ዛሬ ታሪክ የምንሰራበት ቀን ሊሆን ይገባል። የአርቴታ ንግግር አንድ ነገር ያመለክታል። አርሰናል ዛሬ በኤሚሬትስ ትልቅ ድግስ አለው። ታዋቂው ተንታኝ ፖል መርሰንም አርሰናል የፕሪሚየር ሊጉን ዋንጫ በዚህ ሳምንት ያረጋግጣል ሲል ደፍሮ ተናግሯል። እናንተስ ምን ትላላችሁ? መድፈኞቹ ዛሬ በኤሚሬትስ ጉዳዩን ይጨርሱታል ወይስ የሲቲና ቼልሲ ጨዋታ ሌላ ድራማ ይኖረዋል? ሐሳባችሁን በኮሜንት አጋሩኝ። መልካም ጊዜ